ሰውዬ በጣም ተጫውቶብናል። የሰጠን ዶክመንት በሙላ ፎርጅድ ነው። ምን ሆነሻል? ምንድን ነው? ጨላቆቹ አታውቃቸውም? በአንተ የተነሳ ነው ባሌን የተውኩት። በአንተ የተነሳ ነው ቤቴን የተውኩት። ማን የሰጠሽ? ማን ያሳየሽ ፎቶ? አንቺም ትዳራለሽ፣ እኔም ትዳራለኝ አለ። በቃ ምን ይፈጠር አይደለ? ምን ይፈጠር? በጣም ታስጠላኝ። በጣም ነው የምጠላው። በጣም ዝም በይ። እህትሽን አንቺ ከኔ በላይ ልታውቂያት አትችይም። አዎ ስለሷ መከራከር አትችይም። እኔ ባይኔ እያየኋት ነው አይደለ? አያይም ብላ ወንድ ቤቴ ድረስ ይዛ መጣች። እሱም አልበቃ ብሏት የገዛ አልጋዬ ላይ ተኛች። ኦ በቃ አትከራከሪ። አንቺ የሰማሽውን ነው፣ እኔ ግን ባይኔ ያየሁትን ነው። በቃ ሶስት አመት ሙሉ እድሜንም ህይወቴንም ገንዘቤንም ሁሉን ነገር ይሰጥቼው፣ ነገር ግን በገዛ ቤቴ ውስጥ ከሌላ ሴት ጋር ተኝቶ አገኘሁት። 3 አመት ሙሉ ሲያስመስል ነበር ማለት ነው። አንቺ ብቻ ነበርሽ የምታፈቅሪው ማለት ነው። ስለዚህ አንቺም እንደኔ በተሳሳተ መንገድ ላይ ነበርሽ ማለት ነው። በተሳሳተ መንገድ እንደነበር ከቦኩት ካለፈ በኋላ ነው። አሁን ያለፈው አልፏል። እኔም አንቺም በተሳሳተ መንገድ ነበር የተጓዝነው። ስለዚህ እኔና አንቺ አብረን ብንሄድ ነው የሚሻለው። አንቺም ታከሚኛለሽ፣ እኔም አክምሻለሁ። ምን ተካከም ይመስላል? አዎ በደንብ ያለ ጥርጥር።